ሰላም ሰላም እንደምን ዋላችሁ? ደህና ዋላችሁ? እኔ ጤናው ለውጥ ይባላለሁ። ያለሁት ኻርሽ ነው ያለው። አሁን እቺን ጠር ያለሽ ቪዲዮ የምሰራላችሁ ለእናንተ ይጠቅማል ብዬ ነው እና ቪዲዮ ስለምን ነው 36 ዓመት ሳጨስ ነበር። ያው ሲጃራ ይዤ ነው ስተኛም ስነሳም ስሄድም ስመጣም ሲጃራ ይዤ ነው እና 36 ዓመት በጣም በድሎ ነበር ሲጃራው። በደለ ስል እንግዲህ 5 ባኮኖ ሳጨስ ነበር። እንግዲህ 100 ሲጋሪያ ማለት ነው በቀን እሱም ያልፋል እና እንደ ቀልድ ጊዜ ጀመርኩት። ኋላ መውጫ ተቸ ብዙ አሰቃይቶ ነበር እና አሰድቦኛል። የኛ ህብረተሰብ የሰውን ችግር አያውቅም። በመዋሉም ስሄድ ሀውላሙ ስሄድ ሃማንም ቦታ ስሄድ በቃ አየከሌ ልጅ አፈሪዳ በሽታው ገደለ እያጨሰ እያለ ብዙ የሞተውን አባቴ ሁላ አሰድቤያለሁ። እኔ የኔን ችግር ያወቀልኝ የለምና ብዙ አመት ለመዳን ሞክሬ ነበር፣ አልዳንኩም። ግን እግዚአብሔር ትረፍ ሲለኝ አንድ ሆነ ምሽት መታ ባለቤቴ አንተ ናንድ ኻርሽ ቤት እንግዛት ላይ ያለሽ ኻርሽ የት ነው ስላት አፉላዳር ነው ለተጅ ወስነሽ ነው አሁን ንግዛ ሄደን እሺ ሄደን አየነ ቦታውን ያው ሁሉ ተዘጋጀልን። በአስቸኳይ ነው እንደው አምላክ ሁሉን ያዘጋጀልኝና ትረፍ ሲለኝ ነው ደረስነ። ተዛ ገዛነ። ያው በ3 ወር ውስጥ ወደ ኻርሽ አለፍነ። አሁን እንደሙላው ቤት ሰው ወጥቶ ሲሄድ አዲስ ቤት ሲገባ አሮን ይገዛል፣ መብራት ምናምን ይቀይራል፣ ሁሉን ነገር ቤት ይቀባል እና ያን ሁላ ገና ሀገባ ወዲያና አረኮትና አሁን እዛ ሰዎችን ስጠይቅ እንዲህ ያለ ይኖርን የኛ ሰው ወይም ፈረንጅ ስላቸው አሮን የሚገጥም መብራትን እንትን የሚያበጅ ምናምን ስላቸው እከሌ የሚባል አለ። እከሌ የምለው ስም አለው። ለምን ነው ግን እሱ ስለማይፈልግ ነው ስሙን ስጠራ አይፈልግምና ስለለመነኝ ነውና እከሌ ያለ ሲሉኝ ያው ጠራሁት። መጣ ገጣጠመልኝ። ሰው እንደውቀቱ በየውቀቱ ገጣጠመልኝ ያለ ያው ቁጭ ብለን ተሐበሻ ቤት እንግዲህ ታውቃላችሁ ከምግብ በፊት ቢራ ነው የሚቀረብ። ያው ቢራ ቀረብኩኝ። አብረን ተቀመጥነ። ምን በላውን በላነ ጠጣነ። እንደዛ ብዬ መስግኜ የምከፍለውን ከፍዬ ሰውየው ሄደ። አሁን በበነገታው ደወለልኝ እና እስቲ እያለ ዝም እናወራለን። እንግዲህ እንደመሰለኝ እሱ ጓደኞች ብዙ አልነበሩትም፣ የሚያምናቸውም አልነበሩ። እኔም ለከተማው አዲስ ነኝና ያው ስናወራ ስንል እንደዚህ ስንል ያው ናስከ ቤት እያለ ወሰደኝ። ተቤቱ ሄድኩኝ። አሁን እዛ ባለቤቱንም ተዋወቅኳት። ልጆቹንም ደቃቃ ናቸው ገና ተዋወቅኳቸው። ያው ሀመርኩ ወተን እሱም ማጨስ እኔም ማጨስ። አሁን ምሽቱ ባካ አንድ ነገር ለምን ትለያለሽ? ሰውየው ሰው አያምንም፣ ግን አንተ እንደሚያፈቅር ገብቶኛልና የሆነ ሰው እያለ ከብር ደስካና ባክ ይዘው ሄድ። አንቺን እሺ ያላለሽ ነው ብሎ እንዴት እሺ ይላል? ይሄው ፊትሽ ነው ያለ። ይሄዳል አይሄድም? ባክ ችግር አለበት ሰውየው አያምንም። ያለበት ችግር ከባድ ነው። አንዴ ያጨሳል፣ የተለያየ መጠጥ ይጠጣል፣ ግራስ የሚባል ይወስዳልና ያን ሁሉ አድርጎ ሲመጣ ተቤት ሲገባ ልጆቹን አንቆ ይጥላቸው። የሚያደርገውን አያውቁምና ብሩክ ሰው ነው። እባክህ ውሰደው አትርፍልኝ ስትለኝ ለምን አልወስድም ለዚች ለቅርቢቱ ብዬ ያው ደውሎ ቀን ይዞ ሰውየው ሆነ። ሰዓት በኋላ ነው ሄድነ ገባነ። ሌሎችም ነበሩ። ውስጥ ለውስጥ የታወቀ ሰው ነው። እኔ ግን አላውቀውም፣ ሰምቼውም አላውቅ። ሌሎች ግን አልፎ ያው ጎረቤቱም ትንሽ ራቅ ያሉትም ያውቁታል። ከጀሮ ለጀሮ ስለሚሰሙ ያውቁታልና ብዙ ሰዎች ይመጡ ነበርና እዛ ደርሰን አሁን ሲነጋገረው ሰማለሁ። በጣም ራቅ ብዬ ነበሩ እየቀረብኩ ሳዳም አሁን ይጠይቀዋል ጥያቄ። አዎ እንደዚህ ነው። አሁን ልድን ትፈልጋለህ? አዎ። እምነት አለህ? አዎ። ታምናለህ? አዎ።
ግን ሰውየው እንዲያ ሲል በግንባሩ ያስታውቃል እምነት እንደሌለውና አሁን ታመንክ የደም ምርመራ አድርገህ ስደድልኝ፣ ይሄ በዋትስአፕ በዚህ ስልክ ብሎ የደም ምርመራውን አድርገህ ስደድልኝ፣ ጉበት ደህና ተሆነ እፈውስሃለሁ፣ ደህና ካልሆነ ግን ያው ጉበቱ ማድረገው አልችልም ምናምን ሲለው መቼም በጣም ደስ አላለውም። ያን ሊፈወስ ስላልፈለገ ግን እሺ ሲል እኔ ያው ቀረብ አልኩኝ። ይቅርታ ጥበብ ሰለሞን፣ አሁን የምትለው ነገር ይሄ ለኔ ይመለከተኛልና እኔ ያው ማጨስ 36 ዓመት ነው። እንዲያው ብዙ ቦታ ሄጄ መፍትሄ አላገኘሁምና ታተርፈኛለህ ስለው ከትሎ ሳቀ። ታምናለህ ትፈልጋለህ ሲለኝ በጣም ነው የምፈልገው፣ በጣም ከመጠን በላይ እና ይህን በሽታ ነቅዬ ልጥል፣ ሲጃራ የሚባል ነቅዬ ልጥል ስለምፈልግ በጣም ስለው እሱን እንዳልኩት ያው ሄደህ ደም ምርመራ አድርገህ ውጤቱ ስደድልኝ ሲለኝ እሺ ብዬ ብዙም አልተናገርኩ። ያው ሰላም ብለን ወተነና ምን እንደሆነ እንጂ ደስታው የዛን ጊዜ ማታ በቃ ልክ እንደገና እንደተፈጠርኩ ነው ያየሁትና ያው በሁለተኛው ቀን እንደ ምርመራ አድርጌ ያን ውጤት ሰደድኩለት። የተመረመርኩትን ምንም ችግር የለ፣ ጉበትህ ባለ ጤና ነው። አሁን አንተ መቼ ተጀምራለህ ሲለኝ ባልከው ቀን ስለው እንዲህ አልቀና ላይ ግን ተመምጣት በፊት አንተ መጾም አለብህ። በጾም ነው የምትመጣ። ማታ ከ9 ሰዓት ደክተህ የምትነካው የለህም ምናምን፣ ማጨስ የለም መብላት የለም መጠጣት የለም። አዳሩን ሁላ ብድግ ብለህ ስትመጣ ደግሞ ጥርስህን አታሟጭን፣ ዝም ብለህ ተኔ ስትደርስ ነው ከዛ ወዲያ ነገር እንትን ማድረግልህ አለኝ። ለስንት ቀን ስለው ለ3 ቀን አለኝ። እሺ ብዬ በጣም ጉጉት ስለነበረ ለመተው እሱ እንዳለኝ በእውነት ነው የምላችሁ አዳር አላደርኩም። በጣም ከበደ። ለምን ይህን ያህል ዓመት እያጨስኩ 5 ኩፍሳ እያጨስኩ እንዴት ነው እንቅልፉ የያዘኝ? በአስተራይ ማጨሰው በሰንበት ማጨሰው እየተደበኩ እንደ ኩታራ እንዴት ብዬ በአይኔ ሲዞር አደረ። ግን ጥቅም ስላላገኘሁበት ልጆቼን ስለበደልኩ፣ ባለቤቴን ስለበደልኩ፣ ወንድሞቼን፣ ውዱቱ እናቴን አባት አልባ በ11 ዓመቴ ነው አባቴ የሞተ። አባት አልባ ያሳደገች እናቴን እሷን አሳፍሬ ስለነበር አደርኩ። እየተነሳሁ እየዞርኩ እንደ ሰይጣን በጨለማ ሁላ እየዞርኩ አድሬ ያው ማልዳ ጥበብ ሰለሞን ደረስኩ። መድኃኒቱን ሰጠኝ። ያው 2 ሰዓት ተኩል እንደዛ ቆየሁኝ። ያው በዛውን ቀን ተውኩ ማለት ይቻላል። ለ3 ቀን ባላይ ያው ተውኩት በሁለተኛው ቀን ነው። ግን 3 ቀን ስላለኝ በ3 ቀን ሁለት ዘመታን በጾም ነው። በ3 ቀን ከዚህ ጨለማ ከዚህ ጭቃ ወጥቶ እንደ ሰው አርጎይ ተሰው በላይ አውሎይ ይኸው ዛሬ 7 ዓመት አላጨስም። በዛ እየተገረምኩ ደግሞ ትልቅ ችግር ነበረ። ክንታሮትና ቁማር በጣም ስጫወት ነበር። ቁማር ያው ስጃራና ቁማር በአንድ ላይ ነው መሄድ። እንደ አጋጣሚ እንዲያው የክንታሮት መድኃኒት አለ ምናምን ስለው ሳቀና አለኝ። ምን አይነት ክንታሮት ነው? ይደማናል፣ ያብጥናል፣ ውሽጥን ነው ደጅ ነው ብሎ ሲጠይቀኝ እኔ እንግዲህ ያው እያበጠ ይወጣል እንደገና ደግሞ ሆዶ ይገባል እና ሀደጅም ከውሽጥ ነው ያልኩት እና አለ ምንም ችግር የለም ብሎ ለሱ መድኃኒት ሰጠኝ። ለእኔ እንግዲህ ያረኩትን ነው። እኔ በኋላ ማት ሰው ተርፏል እዚህ እና ክንታሮቱን በ8 ቀን ነው ነቅሎ የጣለልኝ። በሽት መድኃኒቱ አይን ስራዬን እየሄድኩ ነው። ማልዳና ማታ ነው አርግ ያለ እኔን በስነ ስርዓት ቦታውን አጥበህ በደንብ አርገህ ብሎ የሰጠኝ መድኃኒት ወስጄ አጠቅሜ ዛሬ 2 ዓመት ክንታሮት የሚባል ምናምን የሚባል የለኝም። 3ኛው ይሄ ቁማር እንግዲህ ህሽጋድ ቁማር ነው።
ላጥላጥ የሚባል አለ በየሚሳደው የነበረው ክላፍ እሱ ስጫወት ነበር። በጣም ሱስ ነበረኝ። ለእሱ ደግሞ ሳላስበው መድኃኒት ሰጥቶ ዛሬ እነዚህ ሶስቶች በእኔ በኩል የሉም። እና አሁን ምለው ምንድን ነው ለምን ሁላ የምናገረው አሁን እኛ ውስጥ ለውስጥ ብዙ ሰዎች ስንረዳ ነበር ማለት እንግዲህ እኔ የጤናው ለውጤ ገነቱ አቡኖ ይባላል ወይም አባቱ ታገለ ይባላል። ዘለቀ አለሙ ታከለ ሳሙኤል ሆነን 4 ሰዎች በገዛ መኪናችን በገዛ ገንዘባችን እየሄድን ብዙ ሰው ስንረዳ ነበር። ተተላቢብ የወደኩትን ልጆቻችን እየሄድን ገንዘብ እያወጣን ባለችን ብዙ ስንረዳ ነበር። እንደዚህ ደግሞ ሰዎች በግጭት በትዳር የተፋቱ መቼም አብዛኛውን ወዳቂ ወንድ ነው። ከዛ በረንዳ የወደቀውን እሱን እያመጣን በገዛ ገንዘባችን በገዛ መኪናችን ስራ እያቋረጥን ስናመጣ ነበር። አሁን ግን ሰው እየበዛ ስለሄደ አልቻልንም። ብዙ ሰው ይደውላል፣ አልቻልንም። ገንዘብ ያስፈልገናል። ስለዚህ 4ታችን ተመካክረን ምንድን ነው የምናደርገው ብለን ስንል አሙታ ይባላል። ለአሙታ እንክፈት ብለን አሙታ ከፍተናል። ይህ አሙታ ደግሞ እንግዲህ ሰዎችን ምንም ማይሰሩ በየቦታው ወደቁ አሉ። ከቂራት መለክ አሉ፣ ከተላቢብ አሉ፣ ከበርሸባ አለ፣ ከአሽክሎና አሉ። እነሱን ለማምጣት ገንዘብ ያስፈልገናል። ያን አሙታ ለሙላው ህብረተሰብ ሳይሆን ለማይችለው ዝም ብሎ ወድቆ ለሚውለው በየቆሻሻው እያወጣ ገንዘብ እንትን ምግብ የሚበሩ ወንድሞች አሉና እነሱን ለማዳን የአሙታ ነው። የገንዘብ መሰብሰቢያ ነው። እንግዲህ ማለት ከእናንተ ጋር ሆነን እስከዛሬ እኛ በገዛ በክሻችን ልጆቻችን እየቀነስን እየሰጠነ ብዙ ሰዎች አድነናል። አሁን ግን ሰው እየበዛ ሲሄድ በዚህም በረባሃም ይመጡብናል፣ በዚህ ይመጡብናል። አልቻልነውም። ሰው በጣም የተጎዳ ህብረተሰብ ነውና አባቶቻችን ወንድሞቻችን ያው እንግዲህ እኛን እያያችሁ እናንተም እንግዲህ ተነሱ ባላችሁ ክሻችሁ በሚፈቅደው። ለምን ወጣቱ ገና ታለ እድሜው እየሞተ 500 600 700 ሰው ይቀብረዋል። ያን 500 600 ሰው ግን 50 ብርም ወይም 100 ብርም በየወሩ አንዳንድ ቢሰጠና ይሄ ልጅ መጥቶ የጉበት በሽታ እንዳለው ጉበቱን ጥበብ ሰለሞን ያድነዋል። የተለያየ ሳሚም የሚወስድ እንደሆነ ጥበብ ሰለሞን ያድነዋል። መጠጥ ከባድ መጠጦች በየአይነቱ ይህን ጥበብ ሰለሞን ያድነዋል። ስጃራውን እንደናንኩት ያድነዋል። ይህ ሁላም የሆነው እነሱ አሁን ለምሳሌ በረንዳ የሚያሩት ሰው ታል ብለው አያምኑም። እነሱ እኔን እንደሚያምኑ ስሄድ 4 5 6 ቀን ይፈጅብኛል። ለምን መጀመሪያ ወስጄ ልብስ ገዛላቸዋለሁ፣ ምግብ አበላቸዋለሁ፣ ፀጉር ቤት ወስዳቸዋለሁ፣ ገላ መታጠቢያ ወስዳቸዋለሁ። 1 4 5 6 ቀን ከዛ ወዲያ ታመኑ ይቀን ነው ወደ ጥበብ ሰለሞን ማመጣቸው። ታላመኑ ቀስ እያልኩ ነው ማስረዳቸው። ታላመኑ መድኃኒት ሊወስዱልን አይችሉ። ጥበብ ሰለሞን ዝግጁ ነው። ይህን ሁላ እሱ አላለንም፣ እኛ ነው። እንዴት እኛ ጨለማ ሀጭቃ የነበርን ሰዎች ዛሬኛ መብራት አይተን እንርዳ ለህብረተሰቡ ብለን ተነስተን ይህን አሙታ ከፍተነዋል። የአሙታ ብዙ ሰዎች ሊረዳ ዝግጁ ነው። እናንተ እርዱን። እኛም በእውቀታችን እኛም በተፈወስነው እየመጣነ እንረዳለን። ያ የሚመጣው ሰው ደግሞ ከበረንዳ መጥቶ ደግሞ ጥበብ ሰለሞን ሲደርስ 1 2 ወር 3 ወር ይቆያል። ለምን እሱን አድኖ እንደገና ስራ ግብቶ 1 3 4 ወር ስራ ያገባዋል። ትንሽ ብር ሲኖረው ነው እዛ ወዲያ ወይም ወጥቶ ያከራያል ወይም ወደ ወላጆች ይመለሳል። አሁን ብዙ ወላጆች ወልደው እንዳልወለዱ
ሀሞተ ነው የምንቆጥረው የኔ ልጅ ሀሞተ ነው ወይ ሬሳውን በተቀበልኩት እያሉ የሚያለቅሱ ብዙ አሉ። አዎ ሞክረዋል። ግን ቦታ ከሆነ ቦታ የፈረጁ ዝም ብለው 6 ወር ዓመት እየዘጉ መፍትሄ አልባ ነው የሚመልሷቸው እና ከጥበብ ሰለሞን መፍትሄ አለ። እኛ ዝግጁ ነን ለመርዳት። እኔ ራሴ ዝግጁ ነኝ። ዘለቀ አለሙ ዝግጁ ነው። ቶሜር ሳሙኤል ዝግጁ ነው። ገነቱ ታገለ ወይም አቡኖ ይባላል፣ እሱም ዝግጁ ነው። እነሱም እንትናቸው ይናገራሉና ይሄ በጣም አስፈላጊ ስለሆነ አሞታው ተከፍቷል። አሞታው ለልጆቻችሁ፣ ለወንድሞቻችሁ፣ ለአባቶቻችሁ፣ ለእህቶቻችሁ ነው። ሁሉ ነገር ቤቱ ይቆፈቁፋል። ከአንድ ሰው ቤት ብቻ አይደለም፣ በየቤቱ ነገር ይቆፈቁፋል እና በአንድ ላይ ሆነን ይሄን ክፉ በሽታ ነው የምለው የተያዙ ልጆቻችን ዛሬ በዛው የከለ ልጅ እኮ ሞተ በ30 ዓመቱ ተተኛው ሳይነሳ ቀረ የሚባል የሚወስዱትን ጨምሮ ሲወስዱ ተዛው ወዲያ ነፍሳቸው አልፋልና ያንን ሁላ ለማስተው ገንዘብ ያስፈልገናል። ሁሉ አለ ጥበብ ሰለሞን። እኔ ደግሞ መኪና ሰር ደግሞ ናፍጣ ያስፈልጋል። እነሱን ለማምጣት ብዙ ነገሮች አሉና ወንድሞች፣ ይሄ አሁን የምናገረው ይሄ ነፍስ የሚያድን ቦታ ነው። እንደገና መፈጠሪያ ቦታ ነው። እኔ አሁን እዚህ ቢሮዬ ነው። ይሄ ተቢሮ እንዲህ ተቀምጬ ማወራው ድሮ እንደዚህ አይደለሁም እና ትልቅ ደረጃ የደረስኩት እያሰብኩ እንደ ድሮ አይደለም። አልናደድም፣ አልልም። ለምን ዓለም ሁሉ የኔ ነው። ድሮ ጨለማ ነበረ፣ አሁን ግን መብራት ስለሆነ የእስራኤል አምላክ ይህ መብራት ለሁሉ ቤተ እስራኤል ይድረሰው እላለሁ። እኔን የሰማ ጥረጉ ያዳመጠ ትልቅ ደረጃ ይደርሳል። ይሄ ደግሞ አይ ዝም ብሎ ለሚናገር ያለው ደግሞ እየቆየ እየገባው ደግሞ ይመጣል ነው ምለው። አዎ አስረዝሜዋለሁ። ትንሽ ለህብረተሰቡ እንትን እንዲል ብዬ ነው እንዲረዳ ስላልኩኝ። መልካም ቀን ለሙላችሁ። ባይ ባይ። አመሰግናለሁ።